መሰልጠን መታጠቁ ቀጥሏል። በአማራ ፋኖ ጎጃም 6ኛ ቀኝጌታ ዮሴፍ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ ለወራት ያሰለጠናቸውን ልዩ ኮማንዶች አስመርቋል። በኢትዮጵያ መከላከያ ሰራዊትና በአማራ ፋኖ ታጣቂዎች መካከል በተካሄደው ከባድ ውጊያዎች ከፍተኛ ቁጥር ያላቸው ሰዎች መሞታቸው ተገለጸ። የኢትዮጵያ መከላከያ ሰራዊት ባወጣው መግለጫ 317 የፋኖ ታጣቂዎች መግደሉን አስታውቋል። በሌላ በኩል የአማራ ፋኖ በጎንደር አካባቢ በተደረገው ውጊያ 602 የመከላከያ ሰራዊት አባላትን መግደሉን ገልጿል። እነዚህ አዘኖች ከሁሉም ወገኖች የተሰጡ ሲሆን ገለልተኛ አካላት ገና ያላረጋገጡት ጉዳይ ነው። የዜና ምንጮቻችን ሁኔታውን በቅርበት እየተከታተሉ ሲሆን ተጨማሪ መረጃዎች ሲደርሱ እናቀርባለን። እውነት ይዘንና ሕግን ተከተለን አብረን መኖር እንችላለን። ኮሎኔል ደመቀ ዘውዱ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አብሮነት ለዘላቂ ሰላም በሚል መሪ መልእክት ከትግራይ ተወላጆች ጋር ውይይት አካሂዷል። በውይይቱ መድረኩ የተሳተፉ የትግራይ ተወላጆች እኛ የምንፈልገው ሰላምና አብሮ መኖር ነው ብለዋል። ከጦርነት ያተረፍነው ብቸኛ ነገር እልቂትን ነው ብለዋል። ተሳታፊዎቹ በደርግ ዘመን መንግስት ወደ ወልቃይት ጠገዴ እንደመጡና አካባቢውን በወቅቱ በጎንደር ክፍለ ሀገር ይተዳደር እንደነበር ትውስታቸውን አንስተዋል። በዚያ ዘመን እንደማንኛውም ሰው በሰላም እንኖር ነበር ያሉት ተሳታፊዎቹም አካባቢውን እኛ የምናውቀው በበጌል ምድር ሲጠራ ነው ብለዋል። ደርግ ከለቀቀና ህዋት ወደ ስልጣን ከመጣ በኋላ ነው ወደ ትግራይ የተካለለው ነው ያሉት። ወልቃይት ጠገዴ ድሮም ጎንደር በጌል ምድር ነበር። አሁንም ማንነት ያማራ ነው ያለው ማንነቱን መከበር አለበት ብለዋል። ስም ሳንሰጣጥና ሳንፈራረጅ አብረን መኖር ይገባል ያሉት ተሳታፊዎቹ የዞኑ አስተዳዳሪ ለትግራይ ተወላጆች የሚሰጡትን ክብር አጠናክሮ እንዲቀጥልም ጠይቀዋል። አታላይ ታፈረ ህዋት ያወጣው ክፉ አስተሳሰብ የትግራይንም ሆነ የአማራን ህዝብ ጎድቷል ብለዋል። በዚህ ድርጅት እኩይ ስራ ምክንያት ምንም የማያውቀው ህዝብ ገፈት ቀማሽ ሆኗል ነው ያሉት። ከዚህ በኋላ ሁሉም በቃ ሊለው ይገባል ብለዋል። ባሳለፍነው ጦር በርካታ የትግራይ ወጣቶች ረግፈዋል። ወላጆቻቸው ያለ ጧሪ እንዲቀሩ ሆኗል ነው ያሉት። አንድን ህዝብ በጦርነት አዙሪት ውስጥ ማኖር በህዝብ ነፍስ መቀለድ እንደሆነም ገልጸዋል። የሁመራ ከተማ አስተዳደር ከንቲባ በላይ ፈለቀ ህወሓት የፈጸመው ግፍና በደል በግልጽ ማውገዝ አለብን ብለዋል። ህወሓት የፈጸማቸው በደሎች ሁላችንም እናውቃለን። የተፈጸመውን በደል በመደበቅ ሰላም ማምጣትና አብሮ መኖር አይቻልም ነው ያሉት። አማራነት አቃፊነትን የዚህ ማሳያ ደግሞ በህዝብ ላይ ወንጀል ካልፈጸሙ የትግራይ ተወላጆች ጋር እንዲህ ተከባብሮ መኖር ነው ብለዋል። ሁሉም ሰው የትም በነጻነት የመኖር መብት አለው። እኛም ይህንን እያደረግን እንገኛለን ነው ያሉት። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና የጸጥታ መሪ ኃላፊ ኮሎኔል ደመቀ ዘውዱ ወልቃይት ጠገዴ በታሪክ የትግራይ አካል ሆኖ እንደማያውቅ አንስተዋል። ጉዳዩን በማድበስበስና የትግራይ ህዝብንና ወጣት ስሜት በመቀስቀስ አካባቢው መልሰው የመያዝ ፍላጎት ያላቸው አካላት መኖራቸውንም ገልጸዋል። የአማራ ህዝብ ነቅቷል ያሉት ኮሎኔል ደመቀ እውነትን ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንችላለን ብለዋል። ይሄ ካልሆነ ግን ከዚህ በኋላ አንዱ አንዱን በኃይል አንበርክኮ መኖር የሚቻልበት ሁኔታ አይኖርም ብለዋል። በ21ኛው መቶ ክፍለ ዘመን አንድን ህዝብ በኃይል አስገብሮ መኖር አይታሰብም ብለዋል። የወልቃይት ህዝብ ከዚህ በኋላ በህወሓት ጭካኔ የታሰረ እየተጎተተና እየተገደለ መኖር ስለማይፈቀድ በመከባበር አብሮ መኖር የተሻለ አማራጭ መሆኑን ጠቁመዋል። የኛ ጥያቄ ያለ ደም መፋሰስ በህግ አግባብ መልስ እንዲሰጠውም ነው ብለዋል። ህወሓትም ለዚህ ሀሳብ ፈቃደኛ ይሁን። እናንተ ነዋሪዎችም እውነትን በመደገፍ የግጭትና የእልቂት ሀሳብን በመቃወም በሰላም አብሮ ለመኖር የበኩላችሁን አስተዋጽኦ ልታበረክቱ ይገባል ብለዋል። የትግራይ ሰላም ጸጥታ ቢሮ መከላከያ ሰራዊት የሚያስተዳድረው ማህበራዊ ድረገጽ ላይ የተሰራጨውን ጽሑፍ ጀነራል ምግበይ ኃይሌ ከፋኖ ጋር ግንኙነት አላቸው በማለት ያቀረበው ውንጀላ ለራስ ችግር ተግባራዊ መፍትሄ ለማምጣት ከመጣር ይልቅ ችግሩን በማይመለከተው አካል ላይ ጣት የመቀሰር ኃላፊነት የጎደለው ተግባር ነው በማለት በወጣው መግለጫ ተችቷል። የመከላከያ ሰራዊት ጽሑፍ ግልብና ብስለት የጎደለው መሆኑን የጠቀሰው ቢሮ የትግራይን ህዝብ ግዛት አንድነት ለማስከበር የሚደረገውን ትግል አቃሎና አንኳሶ ማቅረቡ የፕሪቶሪያውን የግጭት ማቆም ስምምነት ተግባራዊ የማድረግ ትልቅ ድርሻ ከተሸከመ ተቋም የማይጠበቅና ኃላፊነት የጎደለው ድርጊት መሆኑን በፍጥነት መስተካከል አለበት ብሏል። የጦር ሰራዊቱ መግለጫ የምላስ ወለምታ ሊሆን እንደሚችል የገለጸው ቢሮ መከላከያ ሰራዊት መግለጫውን መልሶ እንዲያጤንና ይቅርታ እንዲጠይቅ ጠይቋል። ቢሮ የትግራይ ሰራዊትና የሰራዊቱ አመራር ለአንድ ደቂቃ እንኳን ጦር መሳሪያ አንግተው ለመንከራተት የሚፈልጉበት አንዳች ምክንያት እንደሌላቸው አውስቷል። አረና ትግራይ ለዲሞክራሲና ለሉዓላዊ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ትናንት በአዲስ አበባ ታትሞ ከወጣው ሪፖርት ጋዜጣ ጋር ባደረጉት ቃለ ምልልስ በትግራይ ህወሓት የሌለበት የፖለቲካ ሁኔታ ሊፈጠር ይችላል ብለው ይገምታሉ የሚል ጥያቄ ቀርቦላቸው አቶ አምዶም ሲመልሱም ወደዚያ እየሄድን ይመስለኛል በማለት ማብራሪያቸውን ጀምረዋል። ለምሳሌ ኪዳን ተጋር በመባል የተመሰረተው እኛ የምንሳተፍበት የሶስቱ ፓርቲዎች ጥምረት በአጭር ጊዜ ሰፊ ተቀባይነት አግኝቷል ያለው የፖለቲካ ሚዛኑ ከህወሓት ለመንጠቅ ሰፊ ስራ እየሰራ ነው፣ በዚህም እየተሳካልን ነው ሲሉ
ሲሉ ገልጸዋል። ህወሓት በጦር ውስጥ አለኝ ከሚለው ድጋፍ በስተቀር በሌላ መመዘኛ እየተሸነፈ ይገኛል ሲሉ የገለጹት አቶ አምዶም በትግራይ ከህወሓት የተለየ አንድ ትልቅ የፖለቲካ ኃይል እየመጣ ነው። በ4 ወይም በ5 ወራት ሰፊ ስራ በማከናወን የፈጠነ ጥምረት በአጭር ጊዜ ከፍተኛ ተቀባይነት አግኝቷል በማለት አስረድተዋል። የአዲሱ የአፍሪካ ህብረት ሊቀመንበር የመጀመሪያ ይፋዊ ስራ ጉብኝታቸውን ሞቃዲሾ አድርገዋል። የቀድሞ የጅቡቲ የውጭ ጉዳይ ሚኒስትር መሐመድ አሊ ዩሱፍ ባለፈው የካቲት ወር የአፍሪካ ህብረት ሊቀመንበር ሆነው ከተመረጡ በኋላ ትናንት በሶማሊያ ያደረጉ ጉብኝት የመጀመሪያ ይፋዊ ስራ ጉብኝታቸው ነው። ሊቀመንበሩ ለ2 ቀናት ይፋዊ ስራ ጉብኝት ኤደን አዲ አየር ማረፊያ ሲደርሱ በሶማሌ ምክትል ጠቅላይ ሚኒስትር ሳላ አህመድና የአፍሪካ ህብረት የሶማሌ ተልእኮን የሚመሩት አመራሮች አቀባበል አድርገውላቸዋል። ለመሐመድ አሊ ዩሱፍ መመረጥ ሶማሌ ጉልህ ሚና እንደተጫወተች የተመለከተ ሲሆን የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በሰኔ ወር ሶማሊያዊቷ ተወዳዳሪ የነበረችውን ፋውዛ አደም ለመሐመድ ዩሱፍ ድጋፍ ለመስጠት ራሷን ከውድድሩ እንድታገል ጠይቀው ነበር። ሊቀመንበሩ ከሶማሌው ፕሬዝዳንት ሐሰን ሼክ መሐመድና ከጠቅላይ ሚኒስትር ሐምዛ አብዲ ጋር ውይይት አድርገዋል። ከፕሬዝዳንቱ ጋር ባደረጉት ውይይትም የሶማሌና የአፍሪካ ህብረት ግንኙነት ለማጠናከር እንደሚሰሩ ገልጸዋል። ለሶማሌ የሚደረገው ድጋፍ ትኩረት እንዲሰጠው ከዓለም አቀፉ አጋሮች ጋር እንደሚሰሩ በቪላ ሶማሌ በሰጡት መግለጫ ጠቅሰዋል። አክለውም ሶማሌ ይህን ቀውስ በቅርቡ ታሸንፋለች፣ እናም ፕሬዝዳንት ሐሰን ሼክ መሐመድ አገሪቷን ከችግር ያወጧታል ሲሉ ለፕሬዝዳንቱ ያላቸውን አጋርነት አሳይተዋል። ሊቀመንበሩ በሶማሌ ለተደረገላቸው ደማቅ አቀባበል ያመሰገኑ ሲሆን የአፍሪካ ህብረት ከሶማሌ ህዝብና መንግስት ጋር ጎን እንደሚቆም ገልጸዋል።